አይሁድ ለምሳሌ ያደረጉትን እንገራችሁ። ለምሳሌ የአይሁድን ግብዝነት ላሳያችሁ። ሰውየው እጁ እንደዚህ ብሏል፣ እንደዚህ ያለ ነው እድሜ ዘመኑ። ደግሞ አንዲቱ ደግሞ ከተፈጠረች ጀምሮ ምንድናት? ጎባጣ ቋለ እንደ መሬት የቀረበ የተሰፋች ናት። ጌታችን ሴትዮ ያደርግና ቀና በይ አላት። ይህቺ ሴትዮ ደስታ አስቡት። ከተወለደች ጀምሮ ጎባጣ ቀጥ ስትልና ሀሰበችው ሮጣ ስትደርስ ሰርታ ስትበላ ተመልከቷት። ያችን የታሰረች ፈታ መተው ምን እንዳሉ ሰምታችኋል? ሰንበት ነው ዛሬ። እንዲሁ እኮ ታምር እኮ ነው። ቁጭ ብላችሁ ዝም ብላችሁ አስቡት ማለት ነው። የሰው የእድሜ ዘመን ማሰሪያ ሲፈታ በሰንበቱ እንዴት ትፈታለህ? ሰውየው እንዲህ ብሎ የኖረ ነው። እጅን ዘርጋ ነው እንዲህ ያለ አብረው መደስ ሲገባ ሰንበት ነው። የአይሁድ ነገር መቼስ ዛሬም እኮ ስትሄዱ እኮ ያስቃሉ። ስልክ ለምሳሌ በሰንበት አይደውሉም ዛሬም እስራኤል ውስጥ። ለምን? ሰንበትም እንደዚህ መነካካት ማለት 09 ምናምን ሲነካኩ ሰንበት እንዳይሻር ማለት እና ስልኩን በኪሱ ይዝና ግን የሚፈልገው ሲሆን አውጣና ደውልልኝ ይላል። ይሄ ሊፍት ራሱ የፎቅ ሊፍት አለ። የፎቅ ሊፍት ላይ በሰንበት እንትን አይዘጉም ሊፍቶቹ ራሳቸው በሲስተም እንዲሄዱ ነው የሚደረግ። ለምን? ሊፍቱን ሲያረጉ ሰንበት እንዳይሻር ማለት ነው። አቤት 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 ጻድቃን እንደው ከተዘጋባቸው ናማ ይሄንከው ብለው ያስነካሉ። ያው እንደዚህ ዛሬ እኮ ነው። ዛሬ እስራኤል ውስጥ እንደዚህ ነው የሚደረገው። መኪና አይነዱም እንዴ? መኪናማ አይነዱም። አሁን ድረስ እስራኤል ውስጥ መኪና የማይነዳበት ሰፈር አለ። በጣም የኃይለኞቹ አይሁዳውያን ሰፈር እዚያ እየነዳ ብትሄድ ወግረው ይገሉሃል። አሁን የእስራኤል መንግስት ተው በቃ በዚህ ሰፈር አትንዱ ብሎ አስቁሟል። እንደዚህ ያደርጋሉ። ከዚያ አስበሉ ክርስቶስን ወግሮ መግደል ግን መርፌ ማጥራት ምን መዋጥ ነው? ይሄ ግመል መዋጥ ማለት ይሄ ነው። እኛ የአብርሃም ልጆች ነን። ኧረ አብርሃም እንዲህ አላደረግም ማለት አብርሃም መንገድ ዳር ቤት ሰርቶ የወጣ ያወረደውን የሚያበላ ሰው ነው። እናንተ ግን እኔን የምትገድሉ ናችሁ አላቸው። ይኸው እንደዚህ ናቸው። ሰንበት እንሽራለን ይላሉ፣ የሰንበትን ጌታ ይሰቅላሉ። እንደዚህ ነው። እኛም እኮ እንደዚህ ነን። ለትንንሽ ህጎች ተጠነቃቂዎች እንላለን። የሰው ልብ ግን ወግተናል።